ህይወታችሁ የሚዘገየው እናንተን የማሰቃየት በእናንተ ህይወት ላይ የመቀለድ ፕሮግራም ኖሮት አይደለም። አንተ ብቻ አገር የምታበላ አረጋለሁ ይላል። ከዛ አንተስ አማን ብለህ አገር የሚያበላ ሰው የሚያልፍበት መንገድ አታውቅም። ልክ ገበሬ ስንዴውን በመንሽ ለንፋስ እንደሚሰጠው እያነሳ ወደ ላይ እያነሳ ወደ ላይ እያነሳ ወደ ላይ በዚህም በዛም እንደ ንግስ ከበሮ ሲጠፈጥፉ ከበሮ ድምጹ የሚስተካከለው ፀሐይ ሲመታው እንደሆነ በደንብ አድርገው ሰዎች ሲቀጠቅጡ ነገር ሁሉ ይስተካከላል። የጴጥሮስ በሆነው ታንኳ ውስጥ ቁጭ ብሎ የሌሎቹ ሰዎች ሁሉ ጥያቄ ከመለሰ በኋላ ሲጨርስ ወደ ጴጥሮስ ዞራል የሚለው ባንተ ጊዜ ባንተ ቤት ባንተ ኢኮኖሚ ባንተ ህይወት የሌሎች ሰዎችን ነገር እየጨረሰ ያንተን ጉዳይ ሊያዘገየው ሊያቆየው ይችላል። ይሄ ማለት ካንተ ጋር ያለው ፕሮግራም የሚበላ አይደለም የሚጠጣ አይደለም የሚኖር ተጽፎ የሚያልፍ ለጀነሬሽን የሚተላለፍ እንደዛ ነው ማለት ነው። እግዚአብሔር አምላክ መዘግየትን የመለኮታዊ እቅድ አካል የሚያደርገው እምነትን ለመጨመር ነው። መዘግየት ሲገጥም ማወቅ ያለብህ ነገሮች አሉ። ፋራ ስለሆንክ ስለማታቅ ስለማትችል ብቻ አይደለም። አንዳንድ ሰው በጌታ ከመሆኑ በፊት ከተማውን በጠቅላላ ያስማማ ነበር እኮ። ልክ በጌታ ስትሆን የዋየውከው ፕሮግራም አንተ ላይ ዳውንሎድ እንደተደረገ ስለገባ ነው እንጂ ስለማታቅ አይደለም። በእምነት ለማደግ ብቸኛው መንገድ በአስቸጋሪ ሁኔታ ውስጥ ማለፍ ነው። እግዚአብሔር ብቸኛው ተስፋ እንዲሆን ይፈልጋል። እግዚአብሔርና ቤተሰቦች፣ እግዚአብሔርና ዘር፣ እግዚአብሔርና ፋይናንስ፣ እግዚአብሔርና ትምህርት፣ እግዚአብሔርና የምታውቃቸው ሰዎች የሆኑ ባለስልጣኖች ሳይሆን ተስፋ እንዲሆኑ የሚፈልገው እግዚአብሔር ብቸኛ ተስፋ እንዲሆን ይፈልጋል። ነገር ሲዘገይብን ደግሞ ታውቃለህ፣ ያው ሰው ካለ ላጥ ነው ከሌለ ቀጥ ነው። ነገር ሲስተካከልና አልጋ ባልጋ ሲሆን ኪስ ሲሞላ አጃቢው ብዙ ነው። የሆነ ቦታ ላይ ነገሮች ሲያዙብህ ተስፋ ያደረካቸው ሰዎች በጠቅላላ እንደ እምቧይ ካቢናዳል። የዛን ጊዜ አሁንስ ተስፋዬ ማን? እግዚአብሔር አይደለምን ትላለህ። እግዚአብሔር ብቸኛ ተስፋው እንድታረገው ይፈልጋል። አያ በእምነት የማደጋው ብቸኛ መንገድ አስቸጋሪ ሁኔታ ነው። በእግዚአብሔር ብቻ እንድትታመን ይፈልጋል። እምነት እንዲያድግ እምነት የሚዳብርበትና የሚያድግበት መንገድ መዘግየት ነው። እግዚአብሔር ብር ያለው አይደለም ያንተ ረዳት፣ ስልጣን ያለው አይደለም፣ ውለታ ያረክለት አይደለም፣ የሚያቀሰው አይደለም፣ አብሮ አደጋ በልጅ አይደለም። ሰው ስልጣን ስላለው አይረዳህም። ያንተ ዘር ያንተ ቤተሰብ ውለታ ስላረክለት አይረዳህም። ሰውየው አንተን ለመርዳት ከእግዚአብሔር ዘንድ መሆን አለበት። እግዚአብሔር ተስፋ ይገባላል፣ ቃል ይገባላል። ከዛ በኋላ ለመልሱ እንድትዘጋጅ ግን ይፈልጋል። እስራኤላውያንን ከግብጽ እንዳወጣቸው ከነዓን አላስገባቸውም። በረጅሙ መንገድ ነው የመራቸው። ለምን? ሰዎቹ በየትኛውም ጊዜ በየትኛውም ሁኔታ በየትኛውም ቦታ ሐሳብ ሊቀይሩ እንደሚችሉ ያውቃል። ለከነዓን ኮምፓቲብል የሆነ ማይንድ ሴት ሳይኖራቸው ከነዓን መግባት የለባቸው። እግዚአብሔር አረግላለሁ ያለህን ነገር ወዲያው የማያረግልህ ለምንድነው? በማንኛውም ጊዜ ሐሳብህን ልትቀይር በጨረታው እንደማትገደል ስለሚያውቅ ነው። ሰዎች ምናልባት በአንተ ደስ ላይላቸው ይችላል። ሰዎች ምናልባት ሲያዩ ሊናደዱ ይችላሉ። ምንህም ላይ ጥባቸው ይችላል። ምናልባት ቁመትህ፣ አፍንጫ፣ መልክህ ወይም ኢኮኖሚክ ብቻ በሆነ ጉዳይ ሰዎች በአንተ ደስ ላይሰኙ፣ ያንተ ጉዳይ ላይ ጥማቸው ላይፈልጉ ሊናደዱ ምናምን ይችላሉ። ወዳጄ ምናልባት እግዚአብሔር ስለ አንተ ምን እያሰበ እንደሆነ በዚህ ሰዓት ማወቅ የምትፈልግ ትሆን ይሆን አላውቅም። እግዚአብሔር ስለ እኔ በዚህ ሰዓት ምን እያሰበ ይሆን? ምን ነበር ስለ እኔ እግዚአብሔር እያሰበ ያለው? ምን ይሰማዋል እግዚአብሔር? እኔ የምባለውን በዚህ ስም የምጠራውን በዚህ ቁመት በዚህ አድራሻ በዚህ ሁኔታ ያለውትን ሰው በተመለከተ አሁን እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስላንተ ምን እያሰበ እንደሆነ ማወቅ ደስ አይልም? አትፈልግም? ምን እግዚአብሔር ስላንተ እያሰበ ይሆን? ተናዶብህ ይሆን ወይስ አዝኖብህ ይሆን? ተጣልቶክ ይሆን ወይስ ጀርባው ላንተ ሰጥቶክ ይሆን? ብቻ የሆኑ ሰዎች የሆነ ይሄን ጉዳይ በተመለከተ ማወቅ ይፈልጋሉ ብዬ አስባለሁ። ግን I have good news። አንደኛ እግዚአብሔር ባንተ ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ይገርምሃል፣ በጣም ነው እግዚአብሔር ባንተ ደስ የሚለው። ባንተ በእኔ ባንተ በጣም ደስ ይለዋል። ሰዎች ደስ ላይላቸው ይችላል። it's up to them። ሰዎች ባንተ አንተ ላትጥማቸው ትችላለህ። ይሄ የራሳቸው ጉዳይ ነው። ሰዎች ላይቀበሉ ይችላሉ። እንደ ጥቁሩን ነጭ ማድረግ የማይችሉ፣ ነጩን ጥቁር ማድረግ የማይችሉ፣ አጭሩ ረጅም ማድረግ የማይችሉ፣ ደስ አልካቸው አላልካቸው፣ ያንተ ጉዳይ ጣማቸው አልጣማቸው። ወዳጄ ህይወትክ ያለው በእግዚአብሔር እጅ ላይ ነው እንጂ በሆኑ ሰዎች እጅ ላይ አይደለም። በጣም እርግጠኛ መሆን ያለብህ እግዚአብሔር ባንተ ደስ እንደሚል ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ሲያይክ ደስ ይለዋል። ድምፅን ሲሰማ ደስ ይለዋል። ስትዘምር ደስ ይለዋል። ስትወጣ ስትገባ ደስ ይለዋል። በሰላም ተኝተህ ስትነሳ ደስ ይለዋል። ጤነኛ ሆነ ስትገባ ስትወጣ ደስ ይለዋል። እግዚአብሔር ራይት ታይም አሁን በዚህ ሰዓት አንዳንድ ጊዜ እኮ ታውቃለህ አይደል? እኛ እየሳቅን ፎቶ ስንነሳ ሞልቶልን ይመስላችኋል። ሁሌ ሞልቶልን ከአቅማችን በላይ ሆኖ እንደሆነ አልገባቸው። እንደዚህ ሱፍ ለብሰን ስታዩን ሞልቶልን መሰላችሁ እንጂ የሥራ ልብስ ነው፣ ቱታ ነው ብራዘር። መካኒክ ብንሆን የምናደርገው ቱታ በለው በቃ።